ሰላም እንዴት ናችሁ? ውድ የጊዮን ሆምስ ሪል ስቴት ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ እንደተለመደው እንግዲህ በጊዮን ሆምስ ሪል ስቴት ከተወሰነ ጊዜ በፊት መረጃውን እንዳጋራ ናችሁ። ዛሬ ከብዙ ጊዜ ቆይታ በኋላ ሳይቱ ላይ ምን አይነት አዳዲስ ነገሮች አሉ፣ ምን አይነት ፕሮግረስ ለውጦች ሳሉ የሚለውን ለእናንተ መረጃውን ለማጋራት አዳዲስ ነገሮችንም ሼር ለማድረግ መተናል። ምናልባት ለቻናሉ አዲስ የሆናችሁ ሰዎችና ይህንን ቪዲዮም ለመጀመሪያ ጊዜ ለምትመለከቱት ደግሞ ጊዮን ሆምስ ሪል ስቴት ማን ነው ሁላችሁም ጥያቄ መጠየቃችሁ አይቀርም። ጊዮን ሆምስ ሪል ስቴት ማን ነው ከሚለው ለመነሳትም ምናልባት ብዙዎቻችሁ በጊዮን ጋዝ፣ በጊዮን በረኪና፣ በጊዮን ትራንስፖርት፣ በማኒፋክቸሪንግ፣ በኢምፖርት ኤክስፖርት እንዲሁም በሌሎች ሲስተር ካምፓኒዎቹ ኦልሞስት ከ50 ዓመት በላይ የሚታወቅ ትልቅ ስም ያለው ትልቅ ብራንድ ያለው ካምፓኒ ነው። ምናልባት ጊዮን ጋዝ የሚለው ቀይ ሲሊንደር ቢጫ ማሸጊያ ያለው ምርትም ደግሞ በየሁላችሁም ቤት ላይ የሚገኘት እንደሚሆን እርግጠኛ ነን። ምናልባት በሌላም እንግዲህ በጋዙም በረኪናውም በሁሉም ምርቶቹ ታማኝነትን ያተረፈ ትልቅ ስምን የያዘ ድርጅት ነው ማለት ነው። አሁን ደግሞ በሪል ስቴት ዘርፉ ላይ ትልቅ ስምን ብራንዱን እየገነባ የሚገኝ ድርጅት ነው ማለት ነው። ሳይቱም ለአዲስ አበባ ተመራጭና ለመኖር ምቹ በሆነ ቦታ ላይ ያውም በመሀል ከተማ በቦሌ ወሎ ሰፈር ላይ ነው 20 ሺህ ካሬ ሜትር ላይ ያረፈ ኮምፓውንድ አፓርትመንትን እየገነባ የሚገኘው ማለት ነው። በዚህ ኮምፓውንድም እንግዲህ ከሎኬሽኑ ስንነሳ ቦሌ ወሎ ሰፈር ወንጌላይት አካባቢ ነው የሚገኘው። ለሁሉም አዲስ አበባ አቅጣጫው ሴንተር የሆነ ተመራጭ የሆነ ቦታ ነው። ብዙ ወደ ሁሉም አዲስ አበባ አቅጣጫዎች የሮድ አክሰስ ያለው ከቦሌ ኤርፖርት ወደ ሳር ቤት፣ ካሳንቺስ፣ ሜክሲኮ ሁሉም አዲስ አበባ አቅጣጫዎች ሴንተር ላይ የሚገኝ ዊዝን 5-10 ደቂቃ ውስጥ አክሰስ ማድረግ የምችሉበት ቦታ ላይ የሚገኝ ከዛም በተጨማሪ እንግዲህ በዚህ መሀል ከተማ ኮምፓውንድ ከመሆኑ በተጨማሪ ደግሞ እንግዲህ ኮምፓውንድ አፓርትመንት ነው። ምናልባት ኮምፓውንድ አፓርትመንት በጣም ሰፊ ዲፈረንስ ያለው ብዙዎቻችሁ ምናልባት ከሎኬሽኑ አንጻር ለኢንቨስትመንትም ለመኖሪያም መግዛት ለሚፈልጉ ደንበኞች ተመራጭ ነው፣ ከሴኩሪቲም ከፋሲሊቲም አንጻር ማለት ነው። ይህም ደግሞ ተመራጭ የሚያደርገው ምንድነው ቤቱን ስትገዙ የምትገዙት አንድ ፓርቲሽን የሆነ ቤትና አንድ ፓርኪንግ ኤሪያ ብቻ አይሆንም። በውስጡ ብዙ አሜኒቲ ያለው ብዙ መዝናኛዎች ብዙ ፋሲሊቲዎችን ያሟላ መንደር ነው የሚሆነው ማለት ነው። እንዳጠቃላይ እንደ ኮምፓውንድም እንግዲህ በዚህ ኮምፓውንድ ላይ በዚህ መንደር ላይ ቤትን የሚገዙ ነዋሪዎች ከቤት በተጨማሪ የልጆች መጫወቻ፣ የባስኬትቦል ኮርት፣ የመሯጫ ትራክ፣ መዋኛ ገንዳ እንዲሁም ሌሎች አሜኒቲዎችን ያገኛሉ። ሌላው ደግሞ በዚህ ኮምፓውንድ ላይ ለየት የሚያደርገው ነገር ምንድነው? ሙሉ ለሙሉ የመኖሪያ አፓርትመንት ብቻ ናቸው ማለት ነው። ብዙዎቹ ላይ እንግዲህ ማርኬቱ ላይ ብዙ አማራጮችን ስታዩ የምታገኙት ምንድነው? መኖሪያ ብቻ አይሆንም፣ ሚክስድ ዩዝ አፓርትመንቶች ናቸው የሚሆኑት። ሚክስድ አፓርትመንቶች ሲሆኑ ደግሞ ምንድነው ከሆነ ፓርቱ ኮመርሻል ፓርቲ ይኖረዋል። ከዛ በኋላ ነው መኖሪያ አፓርትመንቶች የሚኖሩት ማለት ነው። ስለዚህ ብዙ እንቅስቃሴ ይኖሩታል፣ የንግድ ማዕከሎች ይኖሩታል፣ ሞሎች አሉ። እንቅስቃሴ ውስጥ ደግሞ ኖቲስ ድምጾች ይኖሩታል። ለመኖሪያ ትንሽ የሚረብሹ ሁኔታዎች አሉት ማለት ነው። ግን በዚህ ኮምፓውንድ ላይ ሙሉ ለሙሉ መኖሪያ ምንም አይነት ኮመርሻል የሌላቸው 9 ብሎኮች ይሆናሉ። ጌተር ነው የሚሆኑት። የሚወጣ የሚገባም ነዋሪዎች ብቻ ናቸው የሚሄዱት ማለት ነው። ሁሉም ነዋሪ ራሱን የቻለ ቫሪፋይድ የሆነ አይዲ ይኖረዋል። ምናልባት ከተወሰነ ጊዜ በፊትም እንግዲህ ኮምፓውንድ ላይ አዳዲስ ፕሮግረሶችንም ከእናንተ ጋር ሼርም እንዳደረግ ነው በዛ ጊዜ ላይ ከነበሩት ምናልባት ወደ ማርኬቱ ሲወጣም ከነበረበት ኦልሞስት አጠቃላይ ኮምፓውንድ ላይ ካሉት የመኖሪያ አፓርትመንት አማራጮቹ እንግዲህ ሰፋ ያለ አማራጮችን የያዘ በአንድ ኮምፓውንድ ውስጥ ብዙ አማራጮች ብዙ ኦፈሮችን ማግኘት የሚችሉበት ይህ ማለትም ካለቁ ቤቶች በተጨማሪ ረዘም ያለ አከፋፈል አማራጭ ያላቸው ቤቶችንም በአንድ ቦታ ላይ ማግኘት የሚችሉበት ኮምፓውንድ ነው ማለት ነው። እንግዲህ ምን አይነት የቤት አማራጮች አሉት፣ ምን አይነት ፕሮግረስ ያላቸው ቤቶች አማራጮችን ስታገኛቸዋለሁ፣ ምን አይነት የቤት አማራጭ የካሬ አማራጭ አላቸው የሚለውን ደግሞ እንግዲህ ሳይት ላይ ተገኝተን ዲቴል መረጃዎችን አብረን የምናየው ይሆናል ማለት ነው። አብረን ወደ ሳይት እንሄድ። አሁን እንግዲህ ሳይታችን ላይ ተገኝተናል ማለት ነው። እንደምትመለከቱት እንግዲህ ኮምፓውንድ ላይ ነው የምንገኘው። በዚህ ኮምፓውንዳችን ላይ 23 ሺህ ካሬ ያረፈ ኮምፓውንድ ነው የሚሆነው። እንዳልኳችሁ ኮምፓውንዱ 2 ሜን ጌት ነው የሚኖረው። አንደኛው ሳይድ ይሄኛው መካከል ላይ ያለንበት እንትን የኮምፓውንዱ አካል የሆነ 20 ሜትር መንገድ ላይ ነው የምንገኘው ማለት ነው። በዚህ ኮምፓውንዳችን ላይ እንግዲህ አጠቃላይ ካሉት 11 ብሎኮች መካከል ላይ እንዳልኳችሁ 9 ሙሉ ለሙሉ የመኖሪያ አፓርትመንቶች ናቸው የሚሆኑ። ከነዚህ ከ9 የመኖሪያ አፓርትመንቶች መካከል ላይ 4 አይነት አማራጮች ይኖሩናል ማለት ነው። የመጀመሪያው ሁለቱ 95% የተገነቡ የምንላቸው ዊዝን 3 ወር ጊዜ ውስጥ 2 ወር ጊዜ ውስጥ ብቻ የሚረከቡ ቤቶች እንዲሁም ደግሞ 80% የተገነቡ ዲጂታል ካርታ ያለቀለትና 50% የተገነባና
ከጎን ላይ እንደምትመለከቱት ደግሞ ብሎክ 5 እና ብሎክ 6 የፋውንዴሽን ስራ ላይ ያሉ አማራጮች አሉ ማለት ነው። በዚህ ኮምፓውንድ ላይ ካለቁ ቤቶች ጀምሮ የረጅም ጊዜ አከፋፈል ያላቸው ሰፊ አማራጮችን በአንድ ቦታ ላይ ማግኘት ትችላላችሁ ማለት ነው። አሁን የምንገኘው ቅድም ካወራንባቸው ብሎኮቻችን መካከል ላይ በአንደኛው ብሎክ ማለትም 95% የተገነባው ብሎካችን ላይ ነው የምንገኘው ማለት ነው። እንግዲህ በዚህ ብሎክ ላይ እንደምትመለከቱት በ3 ወር ጊዜ ውስጥ የምናስረክበው ህንፃ ነው። 95% ተጠናቋል። 95% ተጠናቋል ስንልም ደግሞ እንግዲህ እንደምትመለከቱት የሴራሚክ ስራ የሮቢክ ሴራሚክ ስራዎችን ጨርሰናል። ይሄኛው ፊት ለፊት ላይ የምትመለከቱት የኢንስታሌሽን ፓይፕላይን መስመር የሊፍት ስራዎችን አጠናቀናል፣ ገጥመናል። ስታንድ ባይ ጄኔሬተር ትራንስፈርመር በሙሉ ሬዲ ሆኖላል። በሮችንም ገጥመናል። እነዚህ ቤቶቻችን እንግዲህ በ3 ወር ጊዜ ብቻ ለሰው ቁልፎትን ለማስረከብ ቀሪ ጥቃቅን ስራዎችን እያጠናቀቅን የምንገኝበት ብሎክ ነው ማለት ነው። በዚህ ብሎካችን ላይ እንግዲህ እንደ ጊዮን ሆምስ ሪል ስቴትም ለየት ያደርገናል ብለን ከምናስባቸው ነገሮች ውስጥ አንደኛው የቤቶቻችን ዲዛይን አቀማመጥ ነው ማለት ነው። እያንዳንዱ ብሎኮቹ ኦልሞስት 712 ካሬ ነው ያረፉት። ሁሉም ቤቶች ለየት የሚያደርጋቸው በፍሎር ውስን ቤት ነው ያላቸው። 4 ቤት 5 ቤት ያላቸው ናቸው ማለት ነው። ሁሉም ቤቶች አንግል ላይ ነው የሚገኙት። በሁሉም ሳይድ ላይ በቂ የሆነ ብርሃን ቬንቲሌሽን ፉል አክሰስ ያላቸው ፍክት ያሉ መኖሪያ የሆኑ ቤቶች ናቸው ማለት ነው። አሁን ያለንበት 95% የተገነባው ብሎካችን ላይ እንግዲህ እዚህ ብሎክ ላይ በ168 እና 201 ካሬ በባለ 2 እና ባለ 3 መኝታ የልጆች መጫወቻ የሰራተኛ ክፍል ከራሷ መታጠቢያ ክፍል ጋርና ተጨማሪ የላውንደሪ ሩምን ያካተተ በጣም ሰፋ ያሉ ቤቶችን የያዘ ነው ማለት ነው። እነዚህ ቤቶች በፍሎር 4 ቤት ታገኙበታል። ሌላኛው ደግሞ የትም ቦታ ላይ የማታገኙት በጣም ቤቶቻችንም ሌክዠሪ የሚያስብላቸው አንድ ኳሊቲም ላሳያችሁ። ይሄኛው ምንድነው እንግዲህ እንደምትመለከቱት ሊፍት ከደረጃ ስትወጡ የምታገኙት ይህ ስፔስ ነው ማለት ነው። 71 ካሬ ሆቴል ስታንዳርድ የሆነ ሰፋ ያለ ሎቢ ነው ያለው ማለት ነው። እንግዲህ ጥሩ ጎረቤትም ካለ እንግዲህ ሻይ ቡና ማለት የምትችሉበት ሴሬሞኒዎች ማዘጋጀት የምትችሉበት በጣም ሰፋ ያለ ሎቢ ያላቸው በጣም ቅንጡ አፓርትመንቶች ናቸው ማለት ነው። ይህ ጎልደን ኬይ ፕሮፐርቲ ነው። በየሳምንቱ ለእናንተ ይጠቅማሉ፣ ያስተምራሉ ብለን የምናስባቸው የሪል ስቴት የአፓርትመንት መረጃዎችን ተደራሽ እናደርጋለን። ለቻናላችን አዲስ የሆናችሁ ሰዎችም ላይክ፣ ሰብስክራይብ እና ሼር በማድረግ ይህን ቪዲዮ ለሌሎችም እንዲደርስ አድርጉት። እናመሰግናለን። መልካም ጊዜ